አሁን ጠጥተናል ሙቅ ብሎናል ታሸፈር እንሂድና እንረብሽ ደሞ ትንሽሽ ጠባብሮኛል አው ጸብ ነገር እንፈልግ እንሂድና እንጣላለልሽ ተወኝ እንዳትገላግለኝ እኔ ምንድነው ይሄ ከፊታችን ያለው ልጅ ቅድም ጀምሮ ነው ሲከተለን የነበረው አንተ እኔ ከመሳላልኩት ምክመታ በቃ አተ ወይ አቤት አንተ ምን አይነት የደከመልሽ ነው ሌላ ገዘፍ ያለ ሰው ነው እንዴ ይሁን ፎቶ የምታግዝማ ያብራስ ያልኩ ደና ሰው ነው እንዴ ፎቶሱን እንኳን አሁን ለምሳሌ ይሁን በቃ እንደዚህ ነው ሰው ነው ታካለ እኔ ቤቱን አውቃለሁ ከእናቱ ወዲ ቢገባ ራሱ ያመልጠንምሽ በቃ ሄደን እናመጣዋለን ጥጋቡ ጥጋብ መስል እንዴ ምንድነው ያጠገበውማ ቫሞስ ጋር ገብቶ ኦንላይን ጌሞችን ተጫወተ ብዙ ሽብሮችን አሸነፈው ጠገበ ቫሞስ ተመለሰ ነው የምትለኝ አዎ የድሮ ቫሞስ ተመልሷል እንዲሁም ቶርናመንት አዘጋጅቷል ቫሞስ ፊት ጋር ገብታችሁ ኦንላይን ጌሞችን ስትጫወቱ እስከ 15 ሚሊዮን ብር ማሸነፍ ትችላላችሁ ለሶስት ሲቀላብ ራሱ ካሽባክ ይኖረዋል እንዲሁም ደግሞ ዲፖዚቱም ዊዝድሮም ሁሉ ነገር ፈጣን ነው በዚህ ሊንክ ገብተ መጫወት ትችላለህ በቃ ጋሽ ልቀቀኝ በቃ ምሪያለሁ እሺ ሽክሩ ወንድሜ መልስተ ከክፍለ ሀገር ለስራ በየ መጥቼ ሙሉ ያስኩትን ቦርሳዬንም ብርም ወሰዱብኝና ወይ ከእኔ መጣው እንትን ነው ሐረር ነበር ምኖረው ሐረር የፍቅር ሀገር እንዴ እዛ ነው እኮ ነው ኖር ያለው እኮ ረጅም ዓመት የታካይ ነበር ጋር ማለት ሐረር አራሶኝ ነው እናቴ ይዛኝ ወጣ መኖር ከብዷስ ከባሏ ተጣላችና ከዛ አዋሳ አምጣኝ አክስቴ ጋር ነበር ምነው ሐዋሳ በጣም ጽድት ያለች ሀገር ናት እኮ 8 አመት ነግጃለሁ ዘ ሐዋሳ ሳይሆን ሐዋሳ አልቆየሁም አክስቴ ወዲያው ሞተችኝ እንደተቀበለችኝና መልሰው መቀሌ ላኩኝና እማሽ መቀሌ አይ መቀሌ እዛ ነው ብታይ ትምህርቴን የተማርኩት ዩኒቨርሲቲ 6 ወር ተጫርኩ አይ የታካይ ነበር የምንኖረው ታደዘ አባለ የሆነ ቦታ ወይ ለምሳን እንቆምና የምሳን ግጭት ነው በቃ ምንድነው አዞርሽኝ በጣም አረጋግ እኔ ራሱ ደከመኛል አልኩም እንደ ይሄን ላዙረኝ ከሱቅ ወጥቼ ማራክ ሰው ቃልደኛ አሁን የደረሰን መረጃም የባለገመዱን ኤርፎን ሲጠቀም የተገኘ ማንኛውም ግለሰብ ከ1000 እስከ 1500 ብር ድረስ ቅጣት እንደሚኖረው ተገልጿልም እንዲሁም ግራኝ ሆኖ የተገኘ ማንኛውም ሰው እስከ 2000 ብር ድረስ የገንዘብ ቅጣት እንደሚኖርበት አሳውቋልም በፀሐይ ጃኬት ማድረግ 3000 ብር ሲምል የተገኘ ማንኛውም ግለሰብ 4000 ብር መንገድ ላይ ማስነጠስ ማሳል እንዲሁም መናፈጥ የመሳሰሉ እኩይ ተግባሮችን ሲተገበር የተገኘ ማንኛውም ግለሰብ ከ5000 እስከ 10000 ብር ድረስ ቅጣት እንዳለበት አሳውቋልም እንዲሁም ስልኩ ከ20% በታች ሆኖ የተገኘ ግለሰብ እንደየስልኩ ብራንድ ከ10000 እስከ 20000 ብር ድረስ ቅጣት እንደሚኖርበት አሁን የደረሰ መረጃ አሳውቋልም ይሄን መረጃ ይዤላችሁ የቀረብኩት እኔ ናሆም ተግባራዊ ሆኗል ምን ደንግጣል ልትችላል አልደነግጥ ለምሳሌ መደንገጥ በዘራችን ላይ ነው ተማኛ አንቺ ግን ስራ ፈተነሽ እዚህ ቀኑ ሙሉ ቁጭ ላይ እየጠበቀ ነበር አስደንግጥሻለሁ ባክሽ አሬ ሰውዬ በእናትህ እንሩጥ አንተ እንታረጋለህ ሰፈር ውስጥ አረ ተልከን ነው አራት በል አምጣ እስኪ የተንበረከክበትን የተራምጣና ጥፋ ከዚህ አረ ነው ምንም አትበል እንደዚህ እንዳልመታ ተለበል አምጣ አንድ 200 ብር አምጣ አጉሬን ታቆርጣ እንድመጣ ደግሞ ምን ታረጋለህ ሰፈር ውስጥ አረ ተልከን ነው እሺ ና መታወቂያ መታወቂያ አምጣ ተለበል እስኪ አምጣ ይሄው ምን አለ መታወቂያ ነው ምን ታረጋለህ አረ ተልከን አንተ መታወቂያ አንድ ላይ ነው የሰጡት አንድ ላይ ምን አይነት መታወቂያ ነው እንካ እስኪ እንካ ምን ታረጋለህ በ8 ሰዓት እንደዚህ ደረትን ገልብጠት ትዞራለህ ሰፈር እሺ ይቅርታ ጋሺ ተንበርከክ ትገረፋለህ ተንበርከክ ይያት በለ ተንበርከክ እምቢ ምናምን ትላለህ እንዴ ሊፋጭ የአብርሃምና የሳራ ሰርገርግና ብሉ ገና ነው ሰዓቱ ጠጡ ከዛ ትመርቃላችሁ ምን ሞቴ ለዚህን ቅድም አላየኋቸውም የምር ነው አራዋይታችኋል ሰዓት ካየ እንሰው ሊስተታ አይጠፋም ችግር የለም ምንም ሰፍናኔ ለማንተን አይቻለሁ ይኸው እያለኝ እኮ እኔ ለመምሰል ሞክሩ ብዙ ሰዎች አሉ በርግጥ እሺ አንተ ሳፍን ይጠራርጋ ደሞ አረጋሽ ቅድም ልብስ ስቀይር ወጥ ነክቶ ምን አገናኘው ልብስ ነው አክስታ ጉርሳይ ነው ጋሽ ራት በልቻታ አይ ላለማሸት እኔ የአብርሃምና የሳራ ስም ጠርቼ ያልዋሽ እሱ ቅድም
6 ቁርጣት 6 ምንድነው? ችግር የለውም ያበሉናል። ችግር የለውም። ጥሩ ሰው ነው። ሲጀመር ጋሽ እሱ 12 ቁርጥ ያነሳው ጭራሽ እንጀራውን እናንተ ላይ ጨረሰ። ኬኩን ደግሞ እንደ ሰከረ ሰው ተንገራገች አፈርሰዋለሁ። ኤክሲ ሰርግ ስለሆነ ምን አያለ እኔ ኤክሲ ነበር ድሮና ካረኩላት ነገር አንፃር 6 ቁርጥ በቂ ስላልሆነ 12 ደግም ነው መምጣት ነው እንጂ እኔ ገንዘብ ችግር ኖሮብኝ አይደለም። በርግጥ እኔና በቃቸው ግፋቴ ጋሽ እንዴት ማለት ምግብ ባለብኝ ለቂቤ በሰላም ማርቦቶ ነው። ጋሽ ከቤ ቦቱ በሰላም ነው በሰላም ነው ወይ? አረ በጤና አረ ብልሽ እና ቢያለክሱት አዝረው ነው ቢያለክሱት አዝረው ነው ወይ? አረ ደስ ብሏቸው አረ ላስቲ ደግሞ ብልሽ ነው። እሺ እጃቸው ቢታጠቡት እንጀራ ሊበሉ ነው እንጀራ ሊበሉ ነው ወይ? እሆል ጥጥ አረ ብልሽ እሺ ሪሳ ሳጥሩ ለማለት ሪሳ ሳጥሩ ለማለት ለኔ ገደልከኝ። አረ በእናትህ ድን ጋሽ ቀደም ሰላም ነው። አንድ ቲክቶክ ለመስራት ነበር። አጭር ናት እንደው ተባበረን። እንደው ቪዲዮ ለመስራት ቀላል ናት። እዚህ ትሆንና ማለት ነው 1 2 3 አክሽን ስንል አረጋሽ ቀጭን ወጪ እቺ ምጫችን እኮ ነው። እቺ ትሄዳለህ። አንድ ደቂቃ እዚህ ጋር ትሆንና ያው እሱ ጋር እሺ። ከዛ 1 2 3 አክሽን ስንል ውጥት ትላለህ። አሁን ገባ በል እሺ። እቺ አከብድህም ቁጥር ስትቆጥር መሄድ በቃ አይከብድህም። አንተ ስብሰባ ገባ ብል እሺ ገብቻለሁ። ዝግጁ ነህ? 1 2 ጋሽ ቀጭ ነው እንዴ? ምንድነው 1 2 3 አክሽን ነው የምንለው እንዴ? ሁለት ብቻ ነው ያለው። እሺ ግባ እንዴ ጋሽ ቀጭ ነው። ረጋ በል 1 2 ጋሽ ቀጭ ነው። ምን እያረክ ነው እንዴ? ተረጋጋ እንጂ ና ነገርኩህ እኮ ስብሰባ ነበረው። ዝም ብለህ እሺ አቺ ምትቀጭ እሺ ገባ በል 1 2 3 አክሽን ጋሽ ቀጭ ነው። ምን እያረክ ነው እንዴ? እየጠበቅንህ ነበር እኮ ስትብየሽና ቆጠርክ እንዴ? ቆጥረናል። 1 2 3 አክሽን እኮ ብለናል። ወባገሽ እባክህ አንተ ልጅ አርቄ አጠጣ። በዚሁ ከቀጠልክ ይወጣል ፊንጢጣ። ፍቅረኝ ከረሳኝ ወንስ ሲበላሽ አረቄ ብቻ ነው ያላለላሽ። አሁን ልፍጠርብህ በኩርኩም ላሽ ወይስ ትላለህ ካጠገቤ ላሽ? አይደለም ካጠገበ ላሽ እንደውም ብር ስጠኝ በካሽ። ለአንተ ከምሰጥ ብር በካሽ ለበል እንዴ በክላሽ እኔም በክላሽ። አረቄ ሳይጠጡ ሰካራም ማማት ትልቁ አለማወቅ ትልቁ ስህተት። በአምሌ ቲቪ ኢትዮጵያ። ወይዘሮ አረጋሽ ወየኔ ልጅ አንኩ ሰላምታ ምን አለ እንኳ በሰላምታ በሶፋ ምን አለ በሶፋ ሶፋ ገሎትም ዳርግሎት በበርጩማ አንተ ልጅ ሰለቸኝ ይከዚ። ለማንኛውም ሰኔ 7 በአገር ፍቅር የሚመረቀውን የሳቅ ውልብታ የተሰኘውን በ11 ሰዓት ተኩል መጥተው ማየት ይችላሉ። ትኬቱን እዛው በር ላይ ማግኘት ይችላሉ።